የመንግስቱ ባህሪ ከገባ ስደት ነው፣ ረሃብ ነው፣ ራቆትነት ነው፣ ሌጦ መልበስ ነው፣ ቅጠል መብላት ነው፣ መንከራተት ነው። ምንም ነገር ፍቅሩን አያበርድልህ። አንዱ መንፈሳዊ ጦር ዕቃ የምትታጠቀው የእግዚአብሔር መንግስት ባህሪ ሲገባ ነው። የእግዚአብሔር መንግስት ባህሪ የገባው ሰው በጣም ኃይለኛ ነው። የሚታይም የማይታይም ምንም ነገር ከክርስቶስ ፍቅር ሊለየው አይችልም። በሰይጣን ወጥመድ ስንያዝ አንዱ የእግዚአብሔር ዕቃ ጦር ስለ ክርስቶስና ስለ ወንጌል መከራ መቀበል ምን እንደሆን ካልገባን የሰይጣንን ወጥመድ ልናሸንፈው አንችልም። ስለዚህ ነው ጳውሎስ በኋላ ገብቶታል። እኔ ከክርስቶስ ጋር ተሰቀያለሁ፣ ስለ ስሙ የሰንበር ቁስል አለኝ። ጢሞቴዎስ ሆይ ስለ ወንጌል መከራ ልትቀበል አትፈር፣ እስከ ሞት ድረስ የታመንኩ ሁን። መስቀል ወይም ስለ ክርስቶስ ወንጌል መከራ መቀበል ከጀመርክ ኃይልህ እየጨመረ ይመጣል ማለት ነው። ይሄ ሚስጥር ሲገባ ስውር የማይቆም የማይበርድ ኃይል ይገጠምልሃል ማለት ነው። እንዲያውም 3 ጊዜ የሰይጣን መውጊያ ነበረ፣ 3 የለመንኩት አይሆንም አለኝ። በድካም ኃይሌ ስለሚገለጥ ይሄን መውጊያ አላነሳም አለኝ። ጳውሎስ የሰይጣን መውጊያ ይለዋል፣ እግዚአብሔርም አላነሳብህም ይለዋል። ከዚህ በፊት ያለ ከረጢት ያለ ኮሮጆ ስልካችሁ ምን ጎደለ? ምንም። አሁን ከረጢት ያለው ከረጢት ይግዛ፣ ኮሮጆ የሌለውም ኮሮጆ ይግዛ፣ ሰይፍ የሌለውም ሰይፍ ይግዛ። የእግዚአብሔር መንግስት የመብልና መጠጥ ጉዳይ አይደለም። ታውቃላችሁ፣ በመንፈስ ቅዱስ ሆኖ የእግዚአብሔርን መንግስት መረዳት በጣም አስፈላጊ ነው ከሰይጣን ወጥመድ ለማምለጥ። ኢየሱስ አምላክ ሆኖ ሳለ የባሪያም ያዘ፣ የባሪያም መልክ የመስቀል ሞትን የታዘዘ ሆነ፣ እግዚአብሔርም ያለ ልክ ከፍ አደረገው ይላል እንደምታውቁት። እና ባርነት ወይም የባሪያ ልብ ወይም የአገልጋይ ልብ ኢየሱስ በምድር ብቻ አይደለም፣ ኢቭን በመንግስተ ሰማይም በሺህ ዓመት መንግስትም ይመስለኛል ወገቤን ታጥቄ አገለግላቸዋለሁ ይላል። ኢቭን አሁንም በሰማይ የማለደ ነው፣ በምድርም ታውቃላችሁ አገልግሎቱን በሺህ ዓመት መንግስትም ያገለግላል። እና ይሄ አገልግሎት በጣም የክብር ቦታ እንደሆነ ኢየሱስ ለሐዋርያቱ ገለጠላቸው ማለት ነው። ዛሬ መጨረሻውን ነው የምናጠናው፣ የሉቃስ ወንጌል ምዕራፍ 22ን ማለት ነው። እና ከቁጥር 31 እስከ 38 በሰይጣን ፈተና ሲገጥምህ ማወቅ የሚገባ ጉዳዮች በሚል ርዕስ ነው የምናጠናው። ክፍሉን አነብና ቀጥታ ወደ ትምህርቱ ነው የምንሄደው። በጌታችን በኢየሱስ ስም አነባለሁ። ሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 38። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድኩ። አንተም በተመለስክ ጊዜ ወንድሞችን አጽና አለ። እርሱም ጌታ ሆይ ወደ ወህኒ ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው። ደግሞም ያለ ኮሮጆና ያለ ከረጢት ያለ ጫማም በላኳችሁ ጊዜ አንዳች ጎደለባችሁን አላቸው። እነርሱም አንዳች እንኳ አሉ። እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም እንዲሁ፣ የሌለውም ልብሱን ሸጦ ሰይፍ ይግዛ። እላችኋለሁ ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ሊፈጸም ግድ ነው። አዎ ስለ እኔ የሚሆነው አሁን ይፈጸማልና አላቸው። እነርሱም ጌታ ሆይ እነሆ በዚህ 2 ሰይፎች አሉ አሉት። እርሱም ይበቃል አላቸው። ይህን ነው የምናጠናው። ታውቃላችሁ ሰይጣን ይፈትናል፣ ፈታኝ ነው። እና ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። እንደ የሐዋርያቱ መሪ ስለሆነ ለጴጥሮስ ይናገራል እንጂ 10ኑንም 11ኑንም ነው ሊያበጥራቸው የለመነው። እንግዲህ ሴቶች ያውቃሉ በእውነት እንደ ስንዴ ማበጠር ምን እንደሆነ። እና ታውቃላችሁ ስንዴ ወደ ላይ ከፍ ከፍ እናቶች ያደርጋሉ፣ ያንገዋሉታል። ከዛ እንደ መንሽ ነገር አለ፣ ንፋስ ይመጡበታል። ወደ ግራ ወደ ቀኝ ወደ ላይ ወደ ታች ማንገዋለል አይነት ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለምን? የሰይጣን ማበጠር በጣም ከባድ ነው። ለምን እግዚአብሔርን ጠየቀ? እሱ ባህሪው ነው። ታውቃላችሁ የሚኖረውም ለዚሁ ፐርፐዝ ነው።
ነገር ግን እግዚአብሔር ሳይፈቅድ በቅዱሳኑ ላይ ምንም እንደማያደርግ ክፉንም እግዚአብሔር እንደሚቆጣጠር ፍንጭ የሚሰጥ ክፍል ነው። በእውነት ሰይጣን እንደፈለገ ቅዱሳንን ሊፈትናቸው አይችልም እግዚአብሔር ካልፈቀደ በቀር። እና ሰይጣን ጴጥሮስንና ሐዋርያቱን ሊያበጥራቸው ለመነ። ትዝ ይላችኋል በኢዮብም ላይ ይሄው ኢዮብ አንተን ይፈራሃል፣ በምድር ዞርክ ተመላለስክ፣ ኢዮብን አየኸውን እንዴ? ዙሪያውን አጥረኸው በልጅና ከብትና ጤና ባርከኸው ስለምን አያመልክህም? እስኪ ፍቀድልኝና ንብረቱን ልንካው፣ ይሰድብሃል አሉ። በልሽ ፈቅጄልሃለሁ፣ እሱን ግን እንዳትነካው እና ንብረትና ልጆቹን ፈቅጃለሁ አሉ። የሚገርም ነው። እና በአንድ ቀን ሰባቱንም ጭጭ አረጋቸው። ባውሎ ንፋስ እያደረገ በዘራፊ እያደረገ ልጆቹን እና ከብቶቹን በላው። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ይባረካል። ምንም ብታነሳሳኝ ይኸው ፍጹምነቱን ይዟል። ሰው ስለ ነፍሱ ያለውን ሁሉ ይሰጣል፣ ስጋውን ብትነካ ይሰድብሃል አለው። እሺ እንዳትገለው ስጋውን ግን ሰጥቻለሁ አሉ። ታውቃላችሁ የሆነው። እና በቁስል መታው፣ በገል ቁስሉን ይፍቅ ጀመረ። ቀንና ሌሊት መግል ነበረ። ኢዮብ ግን ፍጹምነቱን ያዘ። የፈለገ ነገር ይምጣብኝ ስጋዬን በጥርሴ ይዛለሁ፣ ቢገለኝም እጠብቀዋለሁ አለ። ፍጻሜውን የኢዮብን ታውቃላችሁ። ስለዚህ ክፉ መንፈስ ክፉ ሰዎችም በእግዚአብሔር ቁጥጥር ውስጥ ናቸው ማለት ነው። ሆኖም ክፉ መንፈስም ክፉ ሰዎችም የእግዚአብሔርን ስራ ሊያቆሙም ሊያዘገዩም አይችሉም። እግዚአብሔር ግን ክፉን ለክፉ ፈጠረው ይላል። እንዲያውም ጥቅስ ልስጣችሁ። በምሳሌ 16:4 ላይ እግዚአብሔር ሁሉን ለራሱ ፈጠረ ኃጥአንንም ለክፉ ቀን። በጣም የሚገርም ጥቅስ ነው። ስለዚህ ክፉ ሰዎች ሰይጣንም ጭምር የእግዚአብሔርን ዓላማ እንዲፈጽሙ የተፈጠሩ ናቸው ማለት ነው። ይሄ በጣም አነጋጋሪ ሊሆን ይችላል። ዘዳግም 32:39 ላይ ይገላል፣ ያድናል፣ ይመታል፣ ይፈውሳልም፣ ማን ይሄን ታደርጋለህ ብሎ የሚከለክለው ማን ነው ይላል። ስለዚህ ክፉ ድርጊት የእግዚአብሔርን ፕሮግራም መፈጸሚያ ይሆናል። ሳያውቁ እነ ይሁዳ የእግዚአብሔርን ሐሳብ ነው የፈጸሙት። ታውቃላችሁ ትንቢቱ ይፈጸም ዘንድ ኢየሱስን ለ30 ብር ሸጠው፣ ትንቢቱ ይፈጸም ዘንድ ልብሱን ዕጣ ተከፋፈሉበት፣ ሁሉ ከሚጠፋ አንድ ሰው ይጥፋ አለ። ሳያውቅ ትንቢት ተናገረ ቀያፋ ይላል። እና ክፉ ሰዎች የእግዚአብሔርን ሐሳብ እንዲፈጽሙ በክፋታቸው ይጠቀማል። በእርግጥ እግዚአብሔርን ክፉ እንዲያደርጉ ሰዎችን ፈጠረ አይደለም ያልኩት፣ ግን የሰዎች ክፋት የእግዚአብሔርን ፕሮግራም አያቆመውም። በክፋታቸው ይጠቀምባቸዋል ማለት ነው። ይህንን ዳንኤል 4:35 ላይ ናቡከደነጾር የተረዳው ይመስለኛል። እና እግዚአብሔር እንደፈቀደ በምድር ላይ እንዲያደርግ እኔ ተረዳው ይላል። የፈለገውን ያነክሰዋል፣ የፈለገውን ይጥለዋል። ማን ይሄን ታረጋለህ ብሎ የሚከለክለው ማን ነው ይላል። ሰይጣን እንደ ስንዴ ሊያበጥር የለመነው እግዚአብሔር ካልፈቀደ በቀር በእነ ጴጥሮስ ላይ ምንም አይሆንም ማለት ነው። እንዲያውም 3 ጊዜ የሰይጣን መውጊያ ነበረ፣ 3 የለመንኩት አይሆንም አለኝ። በድካም ኃይሌ ስለሚገለጥ ይሄን መውጊያ አላነሳም አለኝ። ጳውሎስ የሰይጣን መውጊያ ይለዋል፣ እግዚአብሔርም አላነሳብህም ይለዋል። እንግዲህ ዓላማ አለው ማለት ነው። ምናልባት የተጻፈው ይፈጸም ዘንድ የዘላለም ፈቃዱም ይሆን ዘንድ እግዚአብሔር ፍጥረትን፣ ታሪክን፣ ክፉ መናፍስትን፣ ክፉ ሰዎችን የሚቆጣጠራል ማለት ነው። በዓለም ላይ ምንም ነገር ቢሆን በእግዚአብሔር ፈቃድ ነው፣ ደግሞም የእግዚአብሔር እጅ አለበት እንደምታውቁ። ሆኖም ፈተናን ማስቀረት ባንችልም ግን ተመጥኖ በእግዚአብሔር ፈቃድ ፈተና ሊደርስብን ይችላል እና ከአቅማችሁ በላይ አትፈተኑም፣ መውጫ የሌለው ፈተና ውስጥ አትገቡም እና ከአቅማችሁ በላይ እንዳትፈተኑ የማይፈቅድ እግዚአብሔር የታመነ ነው ይላል። ምንም አይነት ፈተና ይምጣብን እግዚአብሔር አውቆት በልካችን የተለቀቀ ነው። ሆኖም ለጥቅማችን ነው፣ መውጫ ያለው ነው፣ እግዚአብሔር የሚቆጣጠረው ነው ማለት ነው። የኔስ ፈተና ብዙ ነው የተለየ ነው ብለን ልናለቃቀስ አንችልም። እግዚአብሔር ከአቅም በላይ ማንም እንዲፈተን አይፈቅድም። ፈቅዶ ከመጣ ደግሞ ፐርፐዝ አለው ማለት ነው። ስለዚህ ኢዮብን የፈተነው ፈተና እኔን አይፈትነኝም። ልኬን ስለሚያውቅ በልክ ነው የሚፈቅደው። እንዳትነካው ቄሱ አይችልም ከዚህ በላይ ይላል። እችን ታልፈቅጃለሁ ሊል ይችላል።
ስለዚህ ነው ሰይጣን እንደ ስንዴ ሊያበጥራችሁ ለምን እና በእኔ ላይ አንዳች ሰይጣን የለውም የተጻፈው ይፈጸም ዘንድ አሁን የጨለማ ሰዓት ነው ይላል። በጌታም ላይ ስልጣን የለውም። ልፈታና ላስር ስልጣን እንዳለኝ አታውቅም አሎ ጲላጦስ ኖ እግዚአብሔር ካልፈቀደልህ በእኔ ላይ አንዳች ስልጣን የለህም ይለዋል። እና እንዲሁ ነው በእኛም ላይ ሰይጣን እግዚአብሔር ካልፈቀደ በቀር በምንም አይነት ስልጣን በእኛ ላይ የለውም። ነገር ግን ፈተና መምጣቱ የግድ ነው እንደምታውቁ። ሆኖም በሰይጣን ስንፈተን ሁለት በጣም ልናስተውለው የሚገባ ነገር አለ ማለት ነው። እና በእግዚአብሔር ዘንድ በሰይጣን ለሚፈተኑ ሁልጊዜ ተስፋ አለ። ይገርማችኋል። ይሄ ተስፋ አንደኛው ምልጃ ነው። እና እኛ ፈተናውን ነው የምናየው፣ ከበስተጀርባ ግን ያለውን ተስፋዩ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለአንተ አማለድኩ። ይህንን ምልጃ በዮሐንስ ወንጌል ላይ ተጽፏል። እና አባቶይ ስለሰጠኸኝ ነው የምለምነው፣ ስላልሰጠኸኝ አይደለም። ያንተ ነበሩ ለኔ ሰጣቸው፣ እባክህ እምነታቸው እንዳይጠፋ በስም ጠብቃቸው። እኛ ሳናቅ ስለኛ የሚሟገትን ሰው ያስነሳላችኋል። ይገርማችሁ ብዙዎቹን ያየነውን ነው የምናውቀው፣ ግን ሳናይ የሚዋጉልን ሰዎች። ጴጥሮስ እንደ ስንዴ ሊያበጥር ነበር፣ እኔ ግን ማለድኩልህ እምነት እንዳይጠፋ። አሁንም ይማልዳል ኢየሱስ በሰማይ ታውቃላችሁ፣ በምድርም ብዙ ማላጆችን አሉት። በእውነት አንዴ ታምሜ ነበር፣ እንዲያውም ሁለቴ ነው የታመምኩት። እና ስሰብክ ነው የምታቀኝ፣ እኔ አላቃትም፣ እሷ ታቀኛለች። የሆነ ሰይጣን ቀስት ወርውሮ ልቤን ሊወጋ ሲወረውር በህልሟ አየች። እዛ መሰረተ ክርስቶስ ጉለሌ መሰረተ ክርስቶስ አገልጋይ ነች። ይሄ ቄስ ምንድነው የማየው ሲል አይ ልቡን ሰይጣን ሊያጠቃው ነውና ለሱና ለአንድ ፓስተር ማላጆችን ይዘይ ጾም ጸሎት ግቢ ያላት። ይገርማችኋል። እኔ አላቅም፣ እሷ ለአገልጋዮቿ ነገረች። ጾም ጸሎት ተይዞ ይፋለምልኛል ለኔ። ይገርማችኋል። እኔ እኮ ልቤን አሞኝ ነበር፣ ሳምባዬ ላይ ደም ረክቶ ልቤን አፍኖ ሊገለኝ ነበር። ይገርማችኋል። እና የማለዱ ቀን ከሌት ልክ እነሱ ሲማለዱ ቀስቱ ተሰብሮ እኔ ደህና ሰው ኢቭን እቤት መተው ነው የነገሩኝ። በእውነት እና ልብህን ያም ነበር እንዴ? ልብህ አካባቢ ያሉ ከሆስፒታል ድኜ ስገባ እቤት ሲመጡ እኩል ሆነ። ስማቸውን የት እንዳሉ አላውቅም፣ ግን በህልም ነግሯቸው ስለኔ ጾም ጸሎት ያዙ። ብዙ ነበሩ፣ ኢቭን በቤተ ክርስቲያን በእኛም ብዙ ነበሩ። ጴጥሮስ ወህኒ ቤት ታስሮ እንደ ነገ ሊገለው ሲል በማርያም ቤት አጥብቆ ጸሎት ይደረግ። ጴጥሮስ አያውቅም። መልአክ የተላከው ደጁ የተከፈተው ሰንሰሉ የተበጠሰው ጨለማው የበራው በእነ ማርያም ቤት በሚደረግ ምልጃ ነው። ጴጥሮስ ግን አያውቅም። እና እግዚአብሔር ማላጆችን ያስነሳል። በሰይጣን ስንፈተን ከእግዚአብሔር የተሰጠው ተስፋ አንዱ ምንድን ነው? ምልጃ አለ። በሰማይ ምልጃ አለ፣ በምድር ማላጆች አሉ። በሰይጣን ፈተና ስንፈተን እግዚአብሔር ኮንትሮል ያደረገው ፈተና ነው። እግዚአብሔር የማያውቀው ምንም ነገር ከአቅማችን በላይ አይደርስም። ሰይጣን አስፈቅዶ እግዚአብሔርም ፈቅዶለት የተመጠነ ፈተና እንደ አቅማችን ይለቀቃል። የትንቢቱ ቃል ይፈጸም ዘንድ ደግሞም ለበጎ ነው። ሆኖም ክፉ ሰዎችም የእግዚአብሔርን አገልግሎት አያቆሙትም። በእነዚህ ፈተና ሰዓት ምን ማድረግ ይገባናል? በሰይጣን ፈተና ስንወድቅ ሁልጊዜ በእግዚአብሔር ዘንድ ተስፋ እንዳለ ወቅ ነው። ተስፋው ምንድን ነው? ማላጅ አለ፣ በሰማይም በምድርም እግዚአብሔር ማላጆችን ያመጣል። የንስሐ ዕድል አለ። ያ ወደኩ ብለህ ያለቀስክበትን ለበጎ ሊቀይረው ይችላል። እነዚህ ሁሉ ተስፋዎች ናቸው። ያጠናኑ እሱ ነው። 3 መንፈሳዊ የጦር ዕቃ መታጠቅ አለብህ። ምንድን ነው የመንፈሳዊ የጦር ዕቃ? የእግዚአብሔር የመንግስት ባህሪ እና የመስቀሉ ሚስጥር ሲገባ፣ በእግዚአብሔር ስትታመን እና ለመንፈሳዊ ጦርነት ደግሞ ስትዘጋጅ፣ እነዚህ መንፈሳዊ የጦር ዕቃዎች ናቸው ብለን አጠናን ማለት ነው።